ከ7 ዓመት የትግል ትዳር በኋላ ሴቲቱ በመጨረሻ ጸነሰች። ነገር ግን ባሏ ይህንን ሲያውቅ ተቆጥቶ መታት። የልጄን አይደለም እያለ ደጋግሞም ጮህባት። ሴቲቱም በውርደት ተንበረከከች፣ እንባዋን ከፊቷ ላይ ጠረገች። ነገር ግን ድንገት በሆዷ ላይ ከፍተኛ ህመም ተሰማት። ለእርዳታ ባሏን ለመጥራት ብትሞክርም እሱ ግን ብትሞትም ብትኖርም ግድ አልነበረውም። ደስ በሚል ሁኔታ ጓደኛዋን አግኝታ ወደ ሆስፒታል ተወሰደች። ሁኔታው አሳሳቢ ስለነበረ ወዲያውኑ ቀዶ ጥገና መደረግ ነበረበት። ሴቲቱ ሐኪሙን አንድ ነገር ለመነችው። ንጽህናዋን ለማረጋገጥ የዲኤንኤ ምርመራ እንዲደረግላት ፈለገች። በሚያሳዝን ሁኔታ ግን የተሸከመችውን ሕፃን አጣች። ከሁሉ በላይ የሚያሳምመው ደግሞ ባሏ ወደ ቀድሞ ፍቅረኛው ዘንድ ሄዶ ስለማይሳካው ትዳሩ እያማረረ ደካማነቱ ሙሉ በሙሉ ማሳየቱ ነበር። ባለቤቷ ኢንቨስትመንቱ ከሽፎ በዕዳ ተዘፍቆ በነበረበት ወቅት ሚና አንድም ቀን አላማረረችም ነበር። እሱ ያቀረበውን ሐሳብ ትታ ባሏን ከችግር ለማውጣት ስትል ከአንድ ሀብታም ሰው ጋር $1 ሚሊዮን ተበደረች። ከዚያም በኋላ ግን ባሏ በዚያች ሌሊት ምን እንደተፈጠረ በመጠራጠር ተሰቃየ። ሚና ምንም እንዳልተፈጠረ ብታረጋግጥለትና እንዲያምናት ብትለምነውም አንዴ ጥርጣሬ በልቡ ከገባ በኋላ ነገሮችን ወደ ቀድሞ ሁኔታቸው መመለስ የማይቻል ሆነ። በድብቅ የስልክ ጥሪዎቿን ይሰማል። ቀኑ ሙሉ ምንም ሳይሰራ ቤት ይውላል። ሚና ወደ ስራ ስትሄድ በጸጥታ ይከተላታል። እንዲሁም ከሀብታሙ ሰው ጋር ግንኙነት እንዳላት ለማረጋገጥ መልእክቶቿን ለመፈተሽ ሰበብ ይፈልጋል። የባሏ ጥርጣሬ ቢያናድዳትም ሚና አሁንም ሙሉ ልቧን ሰጥታ ትወደው ነበር። እርግዝናው ነገሮችን ይለውጣል ብላም አስባ ነበር። ነገር ግን በተቃራኒው ጥርጣሬውን ይበልጥ አባባሰው። የልጇን ማጣት ተከትሎ የሁኔታ ሚናን የሰበራት የመጨረሻው መከራ ሆነ። የሚገርመው ግን ሀብታሙ ሰውዬ ዜናውን ሲሰማ ወደ ሆስፒታል በፍጥነት መጣ። ሌሊቱን ሙሉ የእሷ ምስል በአእምሮው ሲመላለስ ነበር። ሚናን ቀደም ሲል አግኝቻት ቢሆን ኖሮ ሲል ተመኘ። ነገር ግን እውነታው ጨካኝ ነበር። የሚወዳት ሴት በሌላ ሰው በግዴለሽነት እየተጎዳች ነው። ማይክ ወደ ሆስፒታል ክፍል ገብቶ ሚና ተኝታ ሲያያት በቀስታ ሳማት። ሚና አይኖቿን ስትገልጥ ግን ማይክ ቀድሞ ሄዶ ነበር። በሚቀጥለው ቀን እናቷ እሷን ለመንከባከብ መጣች። በድንገትም ከማይክ የተላኩት አበቦች ደረሱ። ብዙም ሳይቆይ ማይክ በግልጽ ወደ ሆስፒታል መጣ። እሱ በአካባቢው ታዋቂ ሰው ነው። እናቷ በቴሌቪዥን ብቻ የምታየውን ሀብታም ነጋዴ ልጇን ለመጠየቅ መምጣቱን ማመን አቃታት። ሚና ግን አሁንም በሐዘን ተውጣ ነበር። ዛሬ ከሆስፒታል እንደምትወጣ ተናገረች። ማይክ ቀድሞውን ሁሉንም ነገር አዘጋጅቶ ወጪዎችን ሁሉ ከፍሎ ነበር። ማንኛውንም ነገር በፈለገች ጊዜ ልታገኘው እንደምትችል ለሚና ነገራት። እዚያም በክብር ወጥቶ ሄደ። በዛው ቅስፈት ባሏ በመጨረሻ ስልኩን አገኘ። ሚና ሆስፒታል መግባቷን ሲያውቅ ወደ ሆስፒታል ፈጥኖ ሄደ። ነገር ግን እዚያ ሲደርስ የጠበቀው ባዶ ክፍል ብቻ ነበር። ሚና ልቧ ተሰብሮ ከእናቷ ጋር ወደ ቤት ሄዳለች። እሱ ሲደውል ስልኩን ዘጋችበትና ከእንግዲህ ከእሱ ጋር ምንም አይነት ግንኙነት ላለመፍጠር ወሰነች። ባሏን ይበልጥ ያስደነገጠው ግን ሐኪሙ የምርመራ ውጤቱን ሲያመጣለት ነበር። በግልጽ እንደሚታየው ሚና የተሸከመችው ሕፃን እሱ እንደነበር የሚያረጋግጥ ነው። በዚያን ሰዓት ባሏ ሙሉ በሙሉ ተሰባበረ። የተቀደደውን ፎቶግራፍ እያየ ጊዜው ቢመለስለት ተመኘ። ነገር ግን ለሚና ያደረሰባት ጉዳት በቀላል ይቅርታ የሚጠገን አልነበረም። አንድ ቀን ሚና በስራ ላይ ያለች አለቃዋ አንድ ደንበኛ